ሰላም ዩቲዩብ በዛሬ ቪዲዮ የቻይና መንግስት እያጋጠመ ያለውን ትልቅ የጋብቻ መቀነስ እንዴት ለመፍታት እየሞከረ እንደሆነ አሳያችኋለሁ። ያውም በምሽት ክለቦች ውስጥ መጋባት በመፍቀድ ማለት ነው። ዛሬ የምንገኘው በሻንጋይ ከተማ ውስጥ የሚገኝ ኢንስላንድ ሲሆን ይህ ባለ 6 ፎቅ ህንፃ ከ9 በላይ ክለቦች አሉት። ከመጀመሪያው እስከ መጨረሻው ያሉ ክለቦችን አሳያችኋለሁ። ሌትስ ጎ። ሰላም እንደናችሁ ዳኒ ነኝ። በሌላ ብሎግ ተመልሼላችኋለሁ። ዛሬ ያለሁት እንግዲህ ሻንጋይ ከተማ ውስጥ ካሉ ክለቦች ውስጥ በጣም የሚያስገርምና ቫይራል የሆነ ቦታ ውስጥ ነው። ከጀርባ የምታዩት 6ቱ ፍሎር ሙሉ በሙሉ ክለብ ነው። ከመጀመሪያው እስከ 6ኛው 9 ክለቦች አሉ። ገርሞ ደግሞ ለሁሉም ክለቦች ቪአይፒ አክሰስ አለኝ። ገብቼ ከመጀመሪያው እስከ መጨረሻው ያለውን ነገር አሳያችኋለሁ። ናይት ላይፍ ቻይና ውስጥ ምን እንደሚመስል በዛው አብረን እናያለን። ዳኒ ነኝ። ላይክ ሰብስክራይብ እያደረጋችሁ ወደ ጋይስ እዚህ ክለብ ለመግባት ቀደም ብለን የመጣ ነው። ውስጥ ለመግባት እያንዳንዱ ክለብ ወይ ቪአይፒ አክሰስ ያስፈልጋቸዋል ወይ ደግሞ ወደ $40 መክፈል አለባችሁ ማለት ነው ለእያንዳንዱ ፍሎር። እኔ ግን ዛሬ እድለኛ ነኝ፣ ሙሉ ፍሎሮችን የሚያስገባ ቪአይፒ አክሰስ አለኝ ማለት ነው። መጀመሪያ እንገባና አሳያችኋለሁ ምን እንደሚመስል። ጋይስ እንግዲህ ይሄ ፕሌስ በጣም ኢንሴን ነው። ቻይና ውስጥ ወይ ደግሞ ሻንጋይ ውስጥ የተለያዩ ክለቦች በጣም ብዙ ክለቦች አሉ፣ ግን እንደዚህ አንድ ቢልዲንግ ሙሉ ክለብ ያለበት ቦታ የመጀመሪያ ነው ሳየው። የሚገርም ስትራቴጂ ነው ለተለመናገር። አንድ ገብታችሁ እዚህ እስከ መጨረሻው አትወጡም ማለት ነው። እዚህ ሀገር እንግዲህ በጣም ሴፍ ነው እንደምታዩት፣ ፖሊስም አለ፣ ድንገት የሚጣላ ሰው ካለ ምናምን፣ ግን 100% ሴፍ የሆነ ሀገር ነው። በፈለጋችሁ ሰዓት መንቀሳቀስ ትችላላችሁ፣ ማንም አይናገራችሁም። ሴቱ ናችሁ ወንዱ ናችሁ በፈለጋችሁ ሰዓት መውጣት ትችላላችሁ ማለት ነው። ከዛ ውጭ ያለው ነገር እንደምታዩት ናይቱ እየጀመረ ነው። ኦልሞስት አሁን አራውንድ 11 ነው፣ ግን ትንሽ ቆይቶ በጣም ፓክድ ነው የሚሆነው ይሄ። እና ውስጥ ገብተን እያንዳንዱ ፍሎር ምን እንዳላሳያችኋለሁ፣ ምን አይነት ቫይብ እንዳለና የሻንጋይ ከተማ ናይት ላይፍ ምን እንደሚመስል በዛው አሳያችኋለሁ ማለት ነው። እና እንደምታዩት እንግዲህ ሙሉ ቪአይፒ አክሰስ አለኝ፣ የሁሉም ፍሎር ቪአይፒ አክሰስ አለኝ ማለት ነው። ሶ በዚህ ገባና እያንዳንዱ ፍሎር አሳያችኋለሁ። ይሄ እንደምታዩት የ6-7 ክለብ አክሰስ ነው። ከእናንተ የሚጠበቀው ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ማየት ነው። ከ18 ዓመት በታች ከሆናችሁ ግን ይሄን ቪዲዮ ማየት አይቻልም። ሌትስ ጌት ኢት። ወደ ክለቡ ከመግባታችን በፊት ስለዚህ ክለብ አንድ ፋክት ልንገራችሁ። እንግዲህ ከዚህ በፊት የጋብቻ ገበያ ያሳይቻችኋለሁ። አሁን ደግሞ ሌላ ዋይልድ የሆነ ስቶሪ ነው ይዤላችሁ የመጣሁት። በዚህ ክለብ ውስጥ የሻንጋይ መንግስት ከክለቦች አድሚኒስተር ጋር በመተባበር መጋባት እንድችሉ ተፈቅዷል ማለት ነው። ይሄ ከክለብ ሳትወጡ ከወደዳችኋት ልጅ ወይ ደግሞ እዛው ክለብ ውስጥ ካገኛችኋት ልጅ ጋር መጋባት የሚያስችል ስርዓት ሲሆን ኦፊሻሊ በቻይና መንግስትም አፕሩቭድ የሆነ ነው ማለት ነው። እዚህ ለምሳሌ ከወደዳችኋት ልጅ ጋር አፖይንትመንት በመፈጸም መጋባት ትችላላችሁ። በኋላ ላይም ደግሞ በሻንጋይ መንግስት አፕሩቭድ ይሆናል ማለት ነው። ይሄ በጣም የሚገርምና በጣም ኢንሴን የሆነ ታሪክ ነው። በቻይና የጋብቻ መጠን በ20% በመቀነሱ ምክንያት መንግስት ወጣቶች በብዛት የሚገኙበትን ቦታ መርጦ መጋባት ትችላላችሁ ብሏል። አስቡት፣ እዚህ ክለብ አምሽታችሁ ጠጥታችሁ በመጠጥ መንፈስ ከአንዷ ጋር ተጋብታችሁ ቤት ደውላችሁ ማታ ሰክሬ ክለብ ውስጥ ከአንዷ ጋር ተጋብቻለሁ ብላችሁ ስትናገሩ፣ ይህ በጣም የሚያስገርምና የሚያስደንቅ ነገር ነው። ነገር ግን በቻይና የጋብቻ መጠን 20% በመቀነሱ ምክንያት መንግስት ጋብቻን ፑሽ ለማድረግ ከሚጠቀሙባቸው ምክንያቶች ውስጥ አንዱ ነው። ወደ ውስጥ እየገባው ከመጀመሪያው ፍሎር እስከ መጨረሻው ፍሎር እያንዳንዱን በዲቴል አሳያችኋለሁ። ጋይስ እንግዲህ እንደምታዩት ሰው እዚህ ጋር በሰልፍ ነው እየገባ ያለው። ኦልሞስት አሁን ሰዓቱ ደመቅ እያለ ነው። ይህ አይነት ቲኬት ካላችሁ ፕሪሚየር ነው። 6ቱም ፍሎር ላይ ያስገባችኋል። ሁሉንም ክለብ ቼክ ማድረግ ይችላላችሁ ማለት ነው። ጋይስ ምንም እንኳን ክለብ ቢሆን ሴኩሪቲው ስትሪክት ነው። ኢሌጋል የሆነ ነገር ሰብስታንስ ይዛችሁ መግባት አትችሉም። እዚህ ጋር ደግሞ ኪውአር ኮዳችን ስካን አድርጋችሁ ስካን እናደርጋለን ወደ ውስጥ። We are now inside guys. The magic of Tomorrowland. By the way, Tomorrowland እዚህ ኮንሰርት አላቸው ግን ገና ነው። ሶ ሜቢ የዛኔ ከገባው አሳያችኋለሁ። ዛሬ ግን እዚህ ያለነው 6 ፍሎር 9 ክለቦችን ኤክስፕሎር ለማድረግ የሻንጋይ ናይት ምን እንደሚመስል ማለት ነው። መጀመሪያ ምን እናደርጋለን መሰላችሁ? ከፈርስት ፍሎር እንጀምርና ወደ ላይ እንሄዳለን። ሶ እኔ ኦልሬዲ ስላለኝ ቦቶም ሊሜል ላይ
ይወደ እኔ ቲኬት እንዳልኳችሁ ቪአይፒ አክሰስ ስላለኝ አልፈልግም። አሁን ወደ መጀመሪያው ፍሎር እየገባው ነው። እዚህ ጋር እንግዲህ ያለው ሞር ላይቭ ሚውዚክ ምናምን ነው። ምን እንደሚመስል ወደ ውስጥ እየገባን ነው። ዋው ሉክ ዘ ዲዛይን this place is cool. ሶ ይሄኛው ካርድ አለኝ ወይ ድሪንክ መሰለኝ ድሪንክ እቀበልበታለሁ። ሄሎ እዚህ ጋር ምግብ የምትገዙ ከሆነ ምግብም አለ። ስካን አድርጋችሁ መግዛት ትችላላችሁ። ዋው ሉክ ዲስ ፕሌስ የመጀመሪያው ክለብ ነው። እንግዲህ ላይቭ ሚውዚክ ምናምን ያለበት ነው። እዚህ ደቅ ብላችሁ ላይቭ ሚውዚክ መስማት ትችላላችሁ ማለት ነው። ሀቢቢ ላይቭ ሚውዚክ ኢንጆይ ማድረግ የምትወዱ ከሆነ ፈርስት ፍሎር በጣም የሚገርም ነው። በጣም ካልም የሆነ ቀለል ያለ ነገር የምትጀምሩበት ከታች ነው። አሁን ደግሞ ወደ ሰከንድ ፍሎር እንሄዳለን። ሌትስ ጎ ወደ ሰከንድ ፍሎር ለመሄድ ሊፍት አያስፈልገኝም። ስለዚህ በስቴር እንወጣና ሰከንድ ፍሎር ደግሞ ምን እንደሚመስል እናያለን። ኢንተረስቲንግ ነገር ማለት ነው። ቪዲዮ ጌም መጫወት ትችላላችሁ። ቸከሽ ያው ፊቼ ደግሞ ክለብ ውስጥ በሩ ጋር ቪዲዮ ጌም መጫወት ትችላላችሁ። ይሄ ኦልድ ጀነሬሽን ጌሞች ማለት ነውና ፈን ነው። እየጠጣችሁ እየተጫወታችሁ ምናምን ነው ዘና የምትሉት እዚህ ክለብ ፍሎር ላይ ማለት ነው። ሰከንድ ፍሎር ነው። እስኪ ወደ ውስጥ ምን እንደሚመስል ደግሞ እንግባና ጋይስ። ሰከንድ ፍሎር ክለብ እንግዲህ ሃሽ ይባላል። የሂፕ ሆፕ ክለብ ሲሆን ውስጥ ደግሞ ምን እንደሚመስል ገብተን ነው። አሁን ወደ ውስጥ እየገባን ነው። ሃሽ ወደሚባለው ክለብ። ይሄ እንግዲህ የሂፕ ሆፕ ክለብ ነው። Bro, this place is crazy. Full of እንግዲህ ያለነው ሃሽ የሚባለው ክለብ ላይ ነው። ሰከንድ ፍሎር። ይሄ በጣም ሰፊ ነው እንደምታዩት። ይሄ ሁሉ አሊ የክለቡ ነው ማለት ነው። እዚህ ጋር ሽንት ቤት አለ። እዚህ ጋር የሚገርም ሜረር አለ። ያ ሰው እኔ ቀድሜ ስለመጣው ፉል አክሰስ ስለነበረኝ ሰው ገና ክራውድድ አይደለም። በኋላ አሳያችኋለሁ ምን እንደሚመስል። እዚህ እንግዲህ ዳንስ ምናምን ይሆናል። ይሄ ፍሎር እንግዲህ ራሽ የሚባለው ሰከንድ ፍሎር ላይ ያለ ክለብ ላይ ነው ያለነው። አሁን የሚገርም ላይት እና ሳውንድ ሲስተም አለው። የሂፕ ሆፕ ክለብ ነው። ውስጥ ገብቼ ደግሞ ያለውን ቫይብ ላሳያችሁ። ሁለተኛውን ክለባችን ኦልሞስት ጨርሰናል። ያለው ቫይብ ኢትስ ክሬዚ። አራት ያትግፊታይ ያለው ቫይብ ክሬዚ ነው። ወደ ሶስተኛ ፍሎር እንሄዳለን። ጋይስ ላይክ ሰብስክራይብ ያደርጋችሁ ታያችኋል። እዚህ ጋር ያለ ሰልፍ ኢትስ ክሬዚ ኦልሬዲ። አሁን ወደ ሶስተኛው ክለባችን እየሄድን ነው። ምን እንደሚመስል አሳያችኋለሁ። ሶስተኛ ክለብ ሌትስ ጎ። ገና 9 ክለብ ይቀራል፣ ግን ሶስተኛ ፍሎር ላይ ነው። there is no finish line ይላል እዚህ ጋር።
ያለው ሶስተኛ ፍሎር ነው። ራድ የሚባል ክለብ አለ፣ ግን ከአንድ ፔን በፊት መግባት አይቻልም ብለዋል። ተመልሰን እንመጣለን። ስለዚህ ወደ አራተኛ ፍሎር እንሄዳለን ማለት ነው። ጋይስ ግላስ እናደርግና ማለት ነው አሁን እኛም ከቫይቡ እንቀላቀላለን። አሁን አራተኛ ፍሎር ነው ያለው። ሶስተኛውን ዘልየዋለሁ፣ በኋላ እመለሳለሁ። እስካሁን 2 ክለብ ገብተናል። በጣም ኬዎስ ነው። ኦልሬዲ በጣም ብዙ ሰው ነው ያለው። በሰልፍ ነው የምትገቡት እንደምታዩት። እኔ ግን ፓስ ስላለኝ ዝም ብዬ እገባለሁ ማለት ነው። ጋይስ አሁን ያለሁት አራተኛው ክለብ ነው። አራተኛ ፍሎር ላይ ያለ ክለብ ውስጥ ነውና ካልቸር ይባላል። ይሄ ወደ ለመናገር ዊርድ የሆነ ክለብ ነው። ኤልጂቲቪ ምናምን የሚመጡበት ክለብ ነው። የምታዩት ደርቲ የሚል ክለብ አለ። በጣም ዊርድ የሆነ ነገር ያለው ይመስለኛል። ውስጥ የኔ ቪአይፒ አክሰስ ራሱ ማስገባት አይችልም። መግባት አልቻልኩም። ውስጥ ምን እንዳለ እግዚአብሔር ነው የሚያውቀው። ጋይስ እዚህ ጋር ምን ይላል መሰላችሁ? ከ18 ዓመት በታች የሆኑ ልጆች መግባት አይችሉም። ድራግ አይቻልም። ቻይና ውስጥ ድራግ ቅድም እንዳልኳችሁ ያስገድላል። እስከ ሞት እስከ ስቅላት ስለሚያስደርስ ድራግ እዚህ ሀገር ላይ አይቻልም። መውሰድም መሸጥም ማለት ነው። ከዛ ውጭ ኖ ሴክሹዋል ሃራስመንት፣ ሴቶችን መተናኮል፣ ወንዶችንም ሊሆን ይችላል፣ አይቻልም። ፕሊዝ ዶንት ድሪንክ ቱ ማች አልኮል፣ ብዙ አልኮል መጠጣት የለባችሁም። ሌላው በጣም የተመቸኝ ዘፈን ሪኩዌስት ማድረግ አትችሉም። እንደ ሌላው ሀገርና ሌላ ክለብ እየገባችሁ የምትፈልጉትን ዘፈን መምረጥ አትችሉም። ኖ ፍላሽ ላይት፣ ኖ ኒዲቲ፣ ኒድ የሆኑ ደግሞ ራቆት መሆን አይቻልም። ከዛ ውጭ የቲክቶክ ሶንግ አይቻልም ይላል። ዋንትድ ፎር ድራንክ ሮበሪ። አሁን ከአራተኛ ፍሎር ወደ አምስተኛ ፍሎር እንሄዳለን። ላይን ላይ ነን። ምክንያቱም እዚህ ካይንዳ ኤቲኤም አላቸው። ይሄን ካርድ ተጠቅማችሁ እዚህ ድሮ ማድረግ ይችላል። እውነት ለመናገር የአምስተኛው ፍሎር በጣም ኪዮስ እና የሚገርም ነበር። በጣም የሚገርም ነበረ። በጣም ብዙ ሰው ነው ያለው። የሚገርም ቀውጢ ሰው ነው የነበረው። አሁን ወደ 6 ላፊን እየገባ ነው። ይሄ በጣም ኢንተርናሽናል እና
የውጭ ሰው የሚበዛበት ክለብ ነው። ሌትስ ጎ Driving like it's a rock, do your dance, let them watch. Give me your hand. Yeah, we got a fly in the house right now. I'm alive, I'm alive. Let's go. Hi, hi, hi. Here we go. You need us a little bit. Kind of something for pie. Left side. Left side. ጋይስ እንግዲህ እንዳያችሁ 6 ፍሎር ኤክስፕሎር አድርገናል። የሚገርም ነበረ። የሚገርም ናይት ከመጀመሪያው እስከ 6ኛው ፍሎር ያለው ላይፍ የሚገርም ነው ማለት ነው። ዳኒ ነበርኩኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናል ቤተሰቡ ነው። ስለዚህ ናይት ክለብ እንደምታስቡ ኮሜንት ላይ ንገሩኝ። በያላችሁ በሰላማችሁ ይብዛ።